አሁን እኔ ዛሬ ስልኳን አገኘዋ ነገ ደግሞ ቤቷ ድረስ ሄጂ እንዲያንጠልጥየላ አስወጣ አስፈላጊ ከሆነ አንተም በመንገድ ይኮን አንተም ልጋጣው ጥነሽ ቅድም በንግግርሽ ሁላ በቃ ተረድቼሻለሁ እና ሰማኛለህ ስነ ስርዓት ያስ እኔ ካንቺ ጋር ልጣላል ስነ ስርዓት ያስ ለምትናገረው ነገር ላፍ ለከት ይኖርሽ ዛሬ መተ የሆነችው አርጉስ ነኝ ብትል ነገ የሆነችው አርጉስ ነኝ ብትል አንቺ እንዴት ልትሆኚ ነው ብሏት ነበርና እውነት ነው ጋሺ ማለት አረዳታለሁ ሀይሚን ይሄን ያለ ሐሳብ ውስጧ እንዳለ ግን ሁሉም የሰውን ህይወት ለማበላሽት በመጣ ቁጥር መረበሽ የለብንም ፋሚሊ ለምን እርጉዞን እያልኳት አይደለም ከብሩክና ከሀይሚ ህይወት እንድትወጣ ልጁ የብሩክ እንዳልሆነ እንድትናገር ነው የምፈልገው ልጁ የብሩኬ እንደሆነ እኮ እናውቃለን አንቺም ታውቂያለሽ ለምን ነው እንደዚህ ድርቅ ነው አይደለም እህት በጣም ትልቅ ሴራ ሸርባኒ መጣችሁ ያንን ሴራ ደግሞ እንድትቀጥልበት እኔ አልፈቅድም አርግዛ የሰው ህይወት ስበጠብጥ ዝም የምትለው አንተ ምንድነው ተው ሌላው ይቅር አንደኛ ለሚወለደው ልጅ ጥሩ አይደለም ሰላም 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 የኛው ድና ተፈጭ ሆናችሁ ቤተሰቦች እንዴት ናችሁ እኔ ያለሁላችሁ እግዚአብሔር ይመስገን ያው ድጋሚ መጣሁ በራሴ ቤት ማለት የሆነ አዲስ ነገር ስለተፈጠረ ነው በጣም በቻልኩት አቅም ቶሎ መረጃ ወደ እናንተ ለማምጣት እየሞከርኩ ነውና ያው እኛ ቦታው ላይ ስላለን ከኛ በላይ እናንተ በጣም ትጨነቃላችሁ የእውነት ቦታው ላይ ያሉና ርቀት ላይ ያሉ ነገር አንድ አይደለም ማለት የሆነ ስልክ ተደውሎልኝ ነበረ እሱም ስልክ ወንድሟ ነኝ እና ቀድም አይታችኋል ከመንቴ ጋር ስልክ አውርተን ምናምን አስጠንቅቂያት ነበረ እና በጣም ጓብሎብኝ ምናምን ነገር ያለሽበት ቦታ ልምጣ ብሎኝ አሁን ያለውበትን ቦታ ነግሬዋለሁና እንግዲህ እዚህ ቆሜ እየጠበቅኩት ነው ምን እንደሚያመጣ ማየት ፈልጋለሁ ማለት ምንድነው አሰቡ ግራ ገብቶኛል ላገኝሽ ፈልጋለሁ ማንስሎንሽ ነው ሆቴል ላይ ምዝቹ ብሎኛል ወንድም አይሆንም ማቆ ታሪክ የለም ቤተሰብ ከናንተ እኩል የማየው ነገር ነውና እጠብቀዋለሁ ያው እሱ እስኪመጣ ግን ፋሚሊ ያው ትላንትና ጋሽዬ ብሩኬና ሀይሚን አናግሯቸው ነበረ በጣም ጋሽዬ እውነት በጣም አስተዋይ አባት ናቸው እውነት ለመናገር ምክንያቱም ብሩኬም እሱ ጋር ያለውን ሐሳብ ሀይሚ ጋር ያለውን ሐሳብ በጣም ተራ በተራ ያጣሩ ነበር አንድ ማለት እውነታቸው ነው አንድ ያሉት ነገር ነበረ ዛሬ መተ የሆነችው አርጉስ ነኝ ብትል ነገ የሆነችው አርጉስ ነኝ ብትል አንቺ እንዴት ልትሆኚ ነው ብሏት ነበርና እውነት ነው ጋሺ ማለት አረዳታለሁ ሀይሚን ይሄን ያለ ሐሳብ ውስጧ እንዳለ ግን ሁሉም የሰውን ህይወት ለማበላሽት በመጣ ቁጥር መረበሽ የለብንም ፋሚሊ የምር ማለት ራሳችን በቻልነው አቅም ነገሮችን ለማጣራት መጣር አለብንና በትንሹም ቢሆን ጋሺ ያሉት ነገር በጣም ደስ ብሎኛል ስለሆነስ ለመናገር ሀይሚዬም ተረጋግታ ወደ ራሷ ወደ ቀልቧ እንደምትመለስ ተስፋ አደርጋለሁ የሀይሚና የብሩክ መታረቅ ደግሞ ሩቅ አይደለም በጣም ቅርብ ነው ምክንያቱም አሁን ነገሮችን በጣም ከስር ያቀለለን እየሄድን ያለነው ማለት ነገሩ ባንዴ ውልቅ ተብሎ የሚባል ነገር አይደለም ምክንያቱም እቺ ልጅ ትንሽ ሴራ አስባ አይደለም የመጣችው ፋሚሊ በጣም ትልቅ አስባበት እንዴት አድርጌ እንዴት ቀምሪ እንዴት ላለያያችሁ የሚለው ነገር አስባበት ነው የመጣችውና ፋሚሊ ባንዴ ውጪ ብንላትም ምን አይነት ነገር ከኋላ ደግሞ ይዛ እንደምትመጣ እናውቅ ሀይሚ ዛሬ ታማ ሆስፒታል ገብታ እግዚአብሔር ይመስገን ቆማለናለች ነገስ ከዚህ ዋሰ ነገር ታምጣት በምን እናውቃለን ስለዚህ እኔ እንደራሴ ነገሮችን በተረጋጋ መንፈስ ቀስ በቀስ ከስሩ ማጥፋት ይሻላል ያስባለውና እኔም ለዛ ነው ነገሮችን እየዘገየው እንትን ያልከለውት ያጣራው ያለውት ፋሚሊ ማለት ዝም ማለቱ ፈልጌ ሳይሆን ብቻ የተጨበጠ ነገር አንድ ወደ እናንተ ለማምጣት ፈልጋለሁ ሁለተኛ ደግሞ አሪፍ ማለት እንዴት ነው አሪፍ ውጤት ይዤ መጥቼ እናንተንም ልብ የሚያሳርፍ የተሻለ ነገር እንዲመጣ ነው የምፈልገውና ፋሚሊ ልጁን እስካሁን እየጠበቅኩት ነው እንግዲህ ቅድም በጣም ጉርሪ ላይ ቆሙ ነበር ካልመጣው ያለኝ ማለት ያለሽበት ቦታ ላግኝሽ ያለ ነበርና ምን እንደሚያመጣ ማየት ፈልጋለሁ በእርግጠኝነት ወንድሟ ከሆነ የሆነ ነገር ሞልታው ነው እንደዚህ ተደርጌ እንዲህ ተዝቶብኝ እንዲህ ተፈጥሮ በዚህ ወጥቶ ወርዶ ነው የሚሉትና ምንም ይሁን ምንም ያው እኔ ምን ነኝ እንግዲህ ምንም ነገር አልፈራም ሶ
ይምጣ ሚለውን እንሰማለን ፋሚሊ ምን እንደሚለኝ ግን ግራ ገብቶኛል ማለት እስከሰማ ጨንቆኛል ምን ሊለኝ ነው ማለት እርግዝናው ውሸት ሊለኝ ነው ወይ እርግዝናው እውነት ነው ሊለኝ ነው ምን አይነት እቺ ብሩኬንና ሃይሚን ለመለያየት አስባ የመጣች ልጅ ያወራው ደወለ ሄሎ አቤት የቱ ጋር ነሽ መጥቻለሁ ያልሽኝ ቦታ ያው ያልኩ ቦታ ቆም ያለው አልታየም እሺ መጣሁ እሺ እየመጣ ነው ፋሚሊ ያው እንግዲህ እርግዝናው ውሸት ነው ወይ ደግሞ የሆነ ነገር አድርጊ ይለኛል ብዬ ተስፋ አደርጋለሁ ምክንያቱም ወንድሟ ከሆነ ያው ሴራውን በደንብ ያውቃል ብዬ ስለማስብ ነው ፋሚሊ ያው እንግዲህ እንደውም መጥቷል መሰለኝ በስልክ ነበር ያልሻት ማንን በመጀመሪያ የማን እህት ነህ ሲጀመር እዩ እህቴ ናት ካላልሽ እና የሚወራው ነገር እያንዳንዱ ነገር እየሰማሁኝ ነው ብቻ በጣም የሚደብር ነገር ነው እያደረግሽ ያለሽው አንተ እሷ ወንድም ሆናን በምን እርግጠኛ ሆኜ ነው የምትለውን ነገር ልቀበልክ የምችለው ሲጀመርም ወንድሟን ብትሆንም ደግሞ የኔ መንገድ ልታስቆመኝ አትችልም አንቺ ወንድሟ እንደሆንኩ አወቅሽ አላወቅሽ እኔ ጉዳይ አይደለም ግን እህቴ ላይ እያደረግሽው ያለሽው ነገር እያንዳንዱ ነገር ካንቺ አይጠበቅም በጣም የሚያስጠላ ነገር ነው እያደረግሽ ያለሽውና ከምታደርጊው ነገር ብትቆጠቢ ባልቆጠብስ እሱን እኔ ከዚህ በኋላ ኃላፊነቱን አልወስድም ለሚመጣው ነገር ምን ታመጣ ፈርስት ልጅቷ በዚህ ሰዓት ነፍሰ ጡር ሆነች ታውቂያለሽ አንድ ሴት ደግሞ እንደዚህ በሆነችበት ታይም እንደዚህ አይነት ደግሞ የሞራል ጥቃት ማድረስ ደግሞ በጣም የሚያስጠላ ነገር ነው አንቺ ደግሞ ሴት ሆነሽ ደግሞ በተለያየ መንገድ እሷን ማጥቃቱ ሳይንስ ደግሞ ዛሬ ደግሞ ደውለሽ እንደዛ አይነት ዛቻ መዛት ደግሞ ምን የሚሉት ነው እሺ ማለት እኔ እርጉዝ መሆኗን አልካድኩም ግን ልጁን ያሁንም ቢሆን ለምን እርጉዞንሽ እያልኳት አይደለም ከብሩክና ከሄሚ ህይወት እንድትወጣ ልጁ የብሩክ እንዳልሆነ እንድትናገር ነው የምፈልገው ልጁ የብሩኬ እንደሆነ እኮ እናውቃለን አንቺም ታውቂያለሽ ለምን ነው እንደዚህ ድርቅ ነው አይደለም ልጁ የብሩኬ እንዳልሆነ እኮ ታውቃለህ አውቃለሁ ማንንም ሰው የሚያውቀው ነገር ነው እህት በጣም ትልቅ ሴራ አሸርባን ይመጣችሁ ያንን ሴራ ደግሞ እንድትቀጥልበት እኔ አልፈቅድም ገባ አንቺ ስለፈቀድሽ ስላልፈቅ ምንም ነገር የሚለወጥ ነገር የለም ሲጀመር የእህቴን ጸባይ ማውቀው እኔ ነኝ አዎ ሴረኛ እንደሆነች ታውቃለህ አይደለም ከእህቴ ጋር እናወራለን በጣም ቅርብ ነው እኮ ሴራውን ታውቃለህ እኔ አሁንም ቢሆን ነገር የምነግርህ ልንገርህ ልታስቆመኝ ከመጣ እንዳታስበው አንተም በመንገዴ ከገባ በጣም ችግር ውስጥ ነው የምትገባው እወቅ እሱን አታስፈራሪ ምክንያቱም እሷንም ላይ እንደዚህ አድርገሻል እኔ አሁን እውነታውን ነው እየነገርኩሽ ያለሁት አንቺም ደግሞ ጀስት እንደ ሴት ልጅ ተረድተሽ አልረዳትም ምክንያቱም የሰው ህይወት እየበጠበጠች እንድረዳት አትፈልግም ነው እየበጠበጠች አይደለም ኧረ እባክህ አዎ በሷ ቦታ ሆነሽ እስቲ እሷ ምን ሆነች እስቲ ነገር 6 ወር ሙሉ ነበረች 6 ወር ሙሉ እኮ የት ነበረች ብሎ አይደለም መጠየቅ የሚያስፈልገው አሁን ምን ላይ ነች ምን እያደረገች ነው ምን አይነት ስሜት ውስጥ ነች እንዴት ነው አንቺ አታሳዝንሽም እንዴ ሁለት ነፍስ እኮ ነው በዚህ ሰዓት እንደዚህ አይነት የሞራል እንትኑስ ማስገባት ደግሞ ካንቺ አይጠበቅም ሴት ነሽ እና እኔ አሁን እየጠየቅኩሽ ነው ጀስት እንደ እህት እንደሆንሽ ያክል እየጠየቅኩሽ ነው ምንድነው የምትጠይቀኝ በቃ እንደዚህ አይነት ነገር ተይ ይቅርብሽ ከሷ ህይወት ውጪ ሁላችሁም ከሷ ህይወት ውጪ እሷ ከነሱ ህይወት ካልወጣች እኔም ደግሞ አለቃትም አሁን እኔ ዛሬ ስልኳን አገኘዋል ነገ ደግሞ ቤቷ ድረስ ሄጂ እንዲያንጠልጥዬላ አስወጣለሁ አስፈላጊ ከሆነ አንተም በመንገዴ ከሆነ አንተም አዲስ ነገር አይደለም ካላወከኝ ራሴን በደንብ ብዙ ነገር ማወቅ ትችላለህ ማንንም መጠየቅ ትችላለህ መተ ስለዛትከብኝ ወንድሟ ስለሆንክ ፈርቼ ወደ ኋላ መቀርበት ምንም ምክንያት የለኝም ገባ ሌላ ሰው መጥቶ ወንድሟ ነኝ እንደዚህ አድርጊ ቢለኝ እኔ ሂመን ፈርቼ ወደ ኋላ ልመለስ ነው ኖ አሁን እኮ እኔ የመጣሁት ቀን ላይ በስልክ ያወራሻትን ነገር ነግራኝ ነው በጣም ነግራህም ሊሆን ይችላል ዳውድ ላይ ማድረጋ ሰምታህም ሊሆን ይችላል ጀስት እኔ ዝም ብሎ ሰው አይደለም ተራ ሰው አይደለም ዝም ብዬ ደግሞ እንትን ለማለት የመጣው አይነት ሰው አይደለም
እህቴ ናት። የእህቴ ነገር ደግሞ ያሳስበኛል። እሷ እንደዚህ መሆን እኔንም አንድ ነገር ልንገር እኔም ወንድም አለኝ ወንድም ነው የወለደ ገባ እና ወንድም ከሆንክ እህትን እየሄደችበት ያለው መንገድ አስቆም ስታረግ ዜት ነበርክ እንደ ወንድም ዛሬስ አርግዛ የሰው ህይወት ስበጠብጥ ዝም የምትለው አንተ ምንድነው ቶ ሌላው ይቅር አንደኛ ለሚወለደው ልጅ ጥሩ አይደለም ሁለተኛ ላንተም ለነገ ህይወት ዛሬ የሰው ህይወት መመስ ሃይሚ ዛን ሰዓት ያው ሁሉ ሰምታ ራሷን ስታ በወደቀችበት ሳለ የሆነ ነገር መጥቷት እቺ ልጅ አይበለውና የሆነ ነገር ብትሆን እኔ ስለሌላ ሰው አያገባኝ እኔ አሁን እየተናገርኩ ያለሁት ስለ እህቴ ነው አያገባም አዎ የእህቴን ገና መሆኑን ነው የሚያሳስበኝ ካላገባኝ ጋር ለምን መጣ አሁን ላይ ያለችበት ሁኔታ እያሳሰበኝ ነው ለራሴ እናንተም ደግሞ በዚህ የምታወሩት ነገር ስምታጠፉት ነገር ደግሞ በጣም ያስጠላል አንቺም ታውቂያለሽ ልጁ የብሩኬ ነው ያላቸውን ነገር ከዚህ በፊት የምታውቂው ነገር ነውና አሁን እንደ አዲስ እንትን ለማለት አትሞ የኔ ስም ምንም አያረግልሽም እኔ አሁን እየተናገርኩ ያለሁት ጀስት ላውራክ በሚለው ነገር ነው እንጂ ይኸውልህ ድጋሚ ልጁ የብሩክ ነው ያልክ ባትናገር ጥሩ ነው እኔ እናንተ ወደ ሌላ ነገር እንዳንገባ ሲቀጥል ልጁ የብሩክ ነው ይሄ ምንም መሸፋፈን የሚያስፈልገው ነገር አይደለም ሌላ ነገር ውስጥ መስመር ውስጥ ባንገባ እኔ እናንተ እንደ ሐሳብ ተመራጭ ነው ማንም ሰው የሚመሰክረው ነገር ነው ገባ ማንም ሰው ማለት ነው አሁን ደግሞ እኔ እዚህ ጋር ቆሜ እየተጨቃጨኩ ያለሁት ሌላ ነገር እንትን ብዬ ሳይሆን ቢያንስ የእህትህን ነገር ስለምታውቅ የሆነ አዲስ ነገር ትነግረኛለህ ብዬ እንጂ ይሄ ለእህት ደግፈ ምናምን መሆኑን ባቅኖሩ ከቤቴ ሁላ አልመጣም ነበር ከቤቴ ሁላ ካለውበት ነገር አልመጣም ገባ ግን እንድታውቂው የምፈልገው ነገር ከዚህ በኋላ የሷን ስም በየትኛውም መንገድ ሁሉም ሰው ቢያነሳው ለያንዳንዳችሁ በሚመጣባችሁ ነገር ተጠያቂ አይደለም እስቲ የምታመጣው ማሳየት አይደለም ንገረኝ እናንተ ነበራችሁ ስታደርጉ የነበራችሁት እናንተ ነበራችሁ ስዝቱ የነበራችሁት ምን ከዚህ በኋላ ግን ለሚመጣው ነገር እኔ ኃላፊነቱን አልወስድም ለያንዳንዳችሁ በዙሪያዋ ላላችሁ ለሁላችሁ ደረጃ ወንድ ልጅ አይሰትም ያደርጋለች አንድ ሲቀጥል ደግሞ ምንም ልታመጣች እኔ አሁን እዚህ መጥቼ ዝቼ ምናምን ላስፈራራሽ አይደለም ገብቶሻል እንደ አንድ ወንድ እያደረግሽ ያለሽውን ነገር እንድታቆሚ ይቅርታ መጠየቅ ካለብሽም ደግሞ ይቅርታ እንድትጠይቂ የነገርኩሽ ነው አይ ምቲ ከሆነ ደግሞ በኋላ ባንቺም ይሁን በሌሎቹም በተባባሪዎችሽ ለሚደርስብሽ ነገር እኔ ኃላፊነቱን አልወስድም ልልሽ ነው የመጣሁት ሲቀጥል ደግሞ አንቺ እንዲሁ ታስታውቂያለሽ ጋጣ ወጥ ነሽ ቅድም በንግግርሽ ሁላ በቃ ተረድቼሻለሁና ሰማኛለህ ስነ ስርዓት ያስ እኔ ካንቺ ጋር ልጣላል ስነ ስርዓት ያስ ለምትናገረው ነገር ላፍ ለከት ይኖረው እሺ እስካሁን ድረስ አክብሬክ የቆየውትና ያወራውክ ያለው ቢያንስ አክብረኝ ስለመጣ ብዬ ነው ልታወራኝ ስለመጣ ብዬ ነው አንተንም ቢሆን ያንን እህትህን ተብየዋም ማለት ነው አሽቀንጥሪ ጉርጋር ነው መከታችሁ እንደዛ ነው አዎ ስነ ስርዓት ያስ እኔ ጋርም እንደዛ ነው የምታወሪ አዎ እንደዛ ነው ማወራው ከዚህ ጋር እኔ አሁን አፍላፍ አልካፈትም የሚሆነውን ነገር አሳይሻለሁ ጠብቂ እዛ ምኑ ስልባቦች ነው በፈጣሪ ፋሚሊ አይታችኋል እንግዲህ እዚህን ጥግ እየሄደች ነው ያለው እኔ ደግሞ ሄመን ነኝ አልሰማትም አሁን ማለት እኔ በዚህ መንገድ እናንተ ፊት ለፊት እኔ ይሄ እንደሚጨቃጨቅ ማላ ለንጨቃጨቁላ እንደመጣ አላወኩም ነበር የሆነ አዲስ ነገር ይኖራል ብዬ ነበር ያሰብኩት ፋሚሊ እኔ አሁን ማለት ቤቱን ያንዳንድ ነገሮችን እያጣራው ያስተካከልኩ ነበር ቀደም ብያችኋለሁ ከምንቴ ጋር እንደሄድን እሱም በራሱ መንገድ የሆነ ነገር እንዲፈልግ ልኬዋለሁ እኔም በራሴ መንገድ ቤቱኝ አንዳንድ ነገሮችን እያጣራው ነበር ከዛ ነው እንግዲህ አንስቶኝ የመጣው አሁን እኔ ሰዓት አልገለም ፋሚሊ አዲስ ነገር ስላለ ብዬ ነው ወደናንተ የመጣሁት ልመለስ አንዳንድ ነገሮችን ላጣራ እኔና እሱን በራሴ እሱና እሷ በራሴ መንገድ እንዴት ከህይወቴ እንደማስወጣቸው ከነሱ ህይወት እንደማስወጣ አያውቃለሁ ፋሚሊዎቼ ትናፍቁኛላችሁ ያው እንዳትጨነቁ አዲስ ነገር በመጣ ቁጥር አሳውቃችኋለሁ ደህና